የተከበራችሁ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮችና የኮሚሽኑ ምክር ቤት አማካሪ ኮሚቴ አባላት፣ የተከበራችሁ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አባላት፣ የተከበራችሁ የሀገር አቀፍና ክልላዊ ፓርቲዎች ከፍተኛ አመራሮችና ተወካዮች፣ የሚዲያ አካላት፣ ክቡራትና ክቡራን፣ በቅድሚያ ጥሪያችንን አክብራችሁ በዚህ መድረክ ስለተገኛችሁ በኢትዮጵያ ሀገራዊ ምክክር ኮሚሽን ስም ልባዊ ምስጋናዬን አቀርባለሁ። እንኳን ደህና መጣችሁ። የተከበራችሁ የመድረኩ ተሳታፊዎች፣ የኢትዮጵያ ሀገራዊ ምክክር ኮሚሽን የተሳታፊ ልየታና የአጀንዳ ማሰባሰብ ስራዎችን በማገባደድ ወደ ሀገራዊ ምክክር ጉባኤው ምዕራፍ ለመሸጋገር የሚያስችሉ ተግባራትን እያከናወነ ይገኛል። በተከናወኑ ተግባራትም ህብረተሰቡን፣ ፖለቲካ ፓርቲዎችን፣ ምሁራንና ታዋቂ ሰዎችን፣ ልዩ ልዩ ተቋማትንና ማህበራትን፣ የመንግስት አካላትን እንዲሁም የዲያስፖራው ወይም በውጭ የሚኖሩ ኢትዮጵያውያን ማህበረሰብን ለማካተትና ለማሳተፍ ከፍተኛ ጥረት ተደርጓል። ይህም በኮሚሽኑ ማቋቋሚያ አዋጅ መሰረት በኢትዮጵያ የሚካሄደው ሀገራዊ ምክክር አካታችና አሳታፊ መሆን እንዳለበት መደንገጉ እንደተጠበቀ ሆኖ በእርግጥም እንደ ሀገር ያለብንን እጅግ መሰረታዊና ሀገራዊ ችግሮች ፈተን ወደ ሌላ ምዕራፍ ለመሸጋገር የሁሉም ወገኖች መካተትና መሳተፍ ወሳኝ በመሆኑ የተከናወነ ተግባር ነው። ክቡራትና ክቡራን፣ በዚሁ አግባብ ኮሚሽኑ በእስካሁኑ ሂደት የፖለቲካ ፓርቲዎችን ተካታችነትና ተሳትፎ ለማረጋገጥ ከፖለቲካ ፓርቲዎችና ከጋራ ምክር ቤታቸው ጋር በመሆን በቅርበት ሲሰራ ቆይቷል። በዚህም መሰረት በሀገራችን እየተንቀሳቀሱ ካሉ የፖለቲካ ፓርቲዎች መካከል ከ80 በመቶ በላይ የሚሆኑቱ የሀገራዊ ምክክሩ ሂደት ባለቤት ሆነው ንቁ ተሳትፎ እያደረጉ ሲሆን ለዚህም ኮሚሽኑ ልባዊ ምስጋናውን ለማቅረብ ይወዳል። ይህ እንደተጠበቀም ሆኖ ሀገራዊ ምክክሩ ሂደት አሁን በደረሰበት ምዕራፍ ያጋጠሙት ተግዳሮቶችም አሉ። አብዛኞቹም ፖለቲካዊ በመሆናቸው ፖለቲካዊ መፍትሄ ያስፈልጋቸዋል ብለን እናምናለን። ከነዚህ ተግዳሮቶች መካከል በትግራይ ክልል ያሉ ወገኖቻችንና የተለያዩ ባለድርሻ አካላት እስካሁን ባለው ሁኔታ ባለመካተታቸው ቁጥራቸው ውስን ቢሆንም የተለያዩ የፖለቲካ ፓርቲዎችም በየራሳቸው ምክንያቶች በምክክር ሂደቱ ለመሳተፍ ፈቃደኛ አለመሆናቸውና የተወሰኑትም ንቁ ተሳትፎ ሲያደርጉ ቆይተው ከመሳተፍ መታቀባቸው አሉን በሚሏቸው ፖለቲካዊ ጥያቄዎች ምክንያት በትጥቅ ትግል ላይ ያሉ ወገኖች መኖራቸውና እነዚህንም ኃይሎች በምክክር ሂደቱ እንዲሳተፉ ለማድረግ የሚያስችሉ ምቹ ሁኔታዎች አለመፈጠራቸው የሚጠቀሱ ናቸው። በእነዚህ ተግዳሮቶች ላይ ኮሚሽኑ ስራዎቹን ሰርቶ በማጠናቀቅ ውጤት እንዲገኝ በሁሉም ዘንድ ከፍተኛ ጉጉትና መጠበቅ ወይም ፈረንጆች ኤክስፔክቴሽን እንደሚሉት ማለት ነው ያለ ከመሆኑ ጋር ሲደማመር የሚፈጥረው ጫና ቀላል አለመሆኑን መረዳቱ አይከብድም። ክቡራትና ክቡራን፣ በዚህ ዓመት ሀገራችን ሁለት ዋና ዋና ሀገራዊ ጉዳዮችን የምታስተናግድበት የታሪክ አጋጣሚም ተፈጥሯል። ሀገራዊ ምክክርና ሀገራዊ ምርጫ። ሁለቱም በየራሳቸው ዓላማ፣ የህግ ማዕቀፍ፣ እቅድና በተለያዩ ተቋማት አስተባባሪነት የሚከናወኑ መሆናቸው እንደተጠበቀ ሆኖ የጋራ ጉዳዮችም አሏቸው። በመሆኑም እነዚህን ሁኔታዎች አጣጥሞ መጓዝ የሚቻልባቸውን ሁኔታዎች ማመቻቸትን ይጠይቃል። በጥቅሉ የምክክር ሂደቱን ወደ ቀጣዩ የሀገራዊ ምክክር ጉባኤ ለማሸጋገር ትኩረት ተሰጥቶ ሊሰራባቸው ከሚገቡ ዋና ዋና ጉዳዮች መካከል በርከት ያሉ ፖለቲካዊ ይዘት ያላቸው ሆነው እናገኛቸዋለን። ለዚህም ነው የጉዳዩ ዋነኛ ባለቤቶች ከሆናችሁ ከናንት የዚህ መድረክ ተሳታፊዎች ጋር መመካከሩ አስፈላጊ የሆነው። ክቡራትና ክቡራን፣ ያሉ ችግሮች ተፈተው ወይም በችግሮቹ መካከል በማለፍ የትግራይ ክልል እንደ ሌሎች ክልሎች በምክክር ሂደቱ መሳተፉ ከፍተኛ ጠቀሜታ እንዳለው ኮሚሽኑ ያምናል።
ከጅምሩ ጀምሮ በየራሳቸው ምክንያቶች በሂደቱ ሳይሳተፉ የቆዩ ወይም ሲሳተፉ ቆይተው ወደ መጨረሻው አካባቢ ከመሳተፍ የታቀቡ የፖለቲካ ፓርቲዎችም ተሳትፎ የራሱ ጠቀሜታ አለው። ግጭቶች ረገብ ብለው በትጥቅ ትግል ያሉ ወገኖቻችን አሉን የሚሏቸውን የልዩነት አጀንዳዎች ወደ ምክክር መድረኩ የሚያመጡበትና በሂደቱ ትርጉም ያለው ተሳትፎ ማድረጋቸው ምክክሩን ይበልጥ ውጤታማ ለማድረግ የራሱ የሆነ በጎ አስተዋጽኦ አለው። ለእነዚህ ጉዳዮች መፍትሄ ለማፈላለግ በኮሚሽኑ በኩል የተለያዩ ጥረቶች ተደርገዋል። እነዚህን ጥረቶች ወደ ኋላ ላይ ባልደረቦቼ ኮሚሽነሮች ለዚህ መድረክ በዝርዝር ያቀርባሉ። ይህንኑ መነሻ በማድረግ ከመድረኩ ተሳታፊዎች መፍትሄ ናቸው የሚባሉ ምክረ ሀሳቦች እናገኛለን ብለን እኛ ኮሚሽኑ እንጠብቃለን። በቀጣይ እንደሚካሄድ የሚጠበቀው ሀገራዊ ምክክር የእናንተን የፖለቲካ ፓርቲዎችን ንቁ ተሳትፎ ይፈልጋል። በተመሳሳይ ሁኔታም የፖለቲካ ፓርቲዎች ዋነኛ መድረክ የሆነው ሀገራዊ ምርጫም አለ። እነዚህን ሁለት ጉዳዮች አጣጥሞ ማስኬድ የሚቻልባቸው ሁኔታዎችን በተመለከተ ከዚህ መድረክ ጠቃሚ ግብአቶች እንደሚገኙ እንተማመናለን። በቀጣይ የትግራይ ክልልና ሌሎች የቀሩ ባለድርሻ አካላትን በምክክር ሂደቱ ለማካተትና ለማሳተፍ ከሚደረገው ጥረት ጎን ለጎን ኮሚሽኑ የአጀንዳ ቀረጻ ስራውን በማጠናቀቅ ምክክር የሚደረግባቸውን አጀንዳዎች ይፋ ለማድረግ እየሰራ ነው። የምክክር ጉባኤውን ለመጥራት የሚያስፈልጉ ቅድመ ዝግጅቶችንም እያከናወነ ነው። የአወያዮችና የአመቻቾችን ልየታና ስልጠና ዝግጅትንም ለማጠናቀቅ እየሄደበት ነው። እነዚህንና ሌሎችም ከፊታችን የሚጠብቁን ወሳኝ ተግባራት የኢትዮጵያ ፖለቲካ ፓርቲዎች በሀገራዊ ምክክር ሂደቱ እስካሁን የነበራቸውን ተሳትፎና ሚና ወደ ላቀ ምዕራፍ ማሸጋገር እንደሚገባቸው የሚያመላክቱ ናቸው። የተከበራቸው የመድረኩ ተሳታፊዎች፣ ይህ መድረክ ከዚህ ቀደም ከነበሩ መድረኮች አኳያ ሰፋ ያለ የመወያያ ጊዜ እንዲኖረንና ወደፊት ሊያራምዱን በሚችሉ ጉዳዮች ላይ ጠለቅ ብለን እንድንነጋገር በማሰብ የተዘጋጀ ነው። በመድረኩ እንዲሳተፉ ለሁሉም የፖለቲካ ፓርቲዎች ጥሪ አስተላልፈናል። በምክክር ሂደቱ እየተሳተፉ ላሉትም በተለያዩ ምክንያቶች ተሳትፎ እያላደረጉ ላሉ ፓርቲዎችም ጭምር ይህ የፖለቲካ ፓርቲዎች በፖለቲካ ቋንቋ የምትነጋገሩበት መድረክ እንደመሆኑ መጠን ላለመሳተፋቸው አሉ የሚሏቸውንና በተለያዩ አጋጣሚዎች ሲገልጿቸው የምንሰማቸውን ምክንያቶቻቸውን አቅርበው መዋየት እንዲቻል በማሰብም ጭምር ነው። ሆኖም ለዚህ ፈቃደኛ አለመሆናቸውን በተለይ አንዳንዶቹ እየታዘብን ያለ ጉዳይ ነው። ክቡራትና ክቡራን፣ በመጨረሻም መድረኩ ሀገራዊ ምክክሩ አሁን ከደረሰበት ወሳኝ ምዕራፍ አኳያ ወደፊት ለመራመድ ለሚደረገው ጥረት ተግዳሮት ለሆኑ ጉዳዮች የመፍትሄ ምክረ ሀሳቦች የሚቀርቡበት፣ በቀጣይ የምክክሩ ሂደትም የፖለቲካ ፓርቲዎች የእስካሁን ተሳትፏቸውንና ሚናቸውን ይበልጥ የምታጠናክሩባቸው ሁኔታዎች ላይ መግባባት የምንፈጥርበትና ለተግባራዊነቱም በጋራ ጥረት የምናደርግበት ሁኔታ የምናመቻችበት እንዲሆን እመኛለሁ። ውጤታማ የስብሰባ ጊዜ ለሁላችንም። አመሰግናለሁ።